መልካም የእሁድ ማለዳ በድጋሚ ለእናንተ የሚሆን ቃል ይዤ መጥቻለሁ። በተከፈተላችሁ በሮች መራመድ ካልቻላችሁ በሮች እንዲከፈቱ መጸለይ አቁሙ። ማለት የፈለግኩት ገብቷችኋል? እግዚአብሔር በሮችን ለመክፈት የታመነ ነው፣ ግን በኃይል ወደ እነሱ እንድትገቡ አይገፋችሁም። አንዳንዴ እንጸልያለን፣ እግዚአብሔር መንገድ እንዲከፍትልን እንጠይቃለን፣ የሥራ በሮች እንዲከፈቱልን እንጸልያለን። ነገር ግን ጥያቄዎቻችሁ ሲመለሱ ፍርሃትና ማመንታት እንዳንራመድ ያደርጉናል። እናም መልሶቻችን ጋር ስንደርስ እናመነታለን። እኔ ለዚህ ዝግጁን ወይ ብለን እናስባለን። አግኝታችሁኛል? እግዚአብሔር በሮችን ይከፍታል፣ ነገር ግን በውስጡ መራመድ አለባችሁ። እምነት ያለ ተግባር ሙት ነው። እግዚአብሔር በሮችን እንዲከፍት ጸልየን በእምነት መራመድ ካልቻለም ምግብ ለመብላት ጠይቀን ከቀረበ በኋላ አልበላም እንደማለት ነው። በሩ ተከፍቷል፣ ለመራመድ ዝግጁ ሁኑ። ፍርሃት ሁልጊዜ ወደ ኋላ ይይዛችኋል። ጉድለታችሁን፣ ድክመታችሁን፣ ትላንትናችሁን፣ ስህተታችሁን ያስታውሳችኋል። ወንድሞቼና እህቶቼ ግን እግዚአብሔር በሕይወታችሁ ላይ የሚሆነውን ነገር አስቀድሞ ተናግሯል። እግዚአብሔር ከእናንተ ጋር ነው። በእያንዳንዱ እርምጃችሁ ይመራችኋል። በሮችን የከፈተላችሁ የአምላክ ወደ ስኬቶቻችሁ እንድትደርሱ ብርታትን ይሰጣችኋል። መጽሐፈ ኢያሱ ምዕራፍ 1 ቁጥር 9 ላይ እንዲህ ይላል፣ በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና። ይህ ቃል ኪዳን ለኢያሱ ብቻ የተገባ አይደለም፣ ለእናንተም ነው። ጉዞ ቀላል አይደለም፣ ግን እግዚአብሔር ከፊታችሁ ይቀድማል። ስለዚህ ፍርሃት ወደ ኋላ እንዲይዛችሁ እድል አትስጡት። እናም ባለፈው ታሪካችሁ እንድትያዙ አትፍቀዱ። እግዚአብሔር በሮችን ከከፈተላችሁ በውስጡ እንድትሄዱ አስታጥቋችኋል። ስለዚህ በኢየሱስ ክርስቶስ ስም በተከፈተላችሁ በር በእምነት ለመራመድ ተዘጋጁ። ማመንታትን እንድታቆሙ ጸልያለሁ። ግራ እንዳትጋቡ ጸልያለሁ። ፍርሃትን እንድታስወግዱ ጸልያለሁ። እንደ አንበሳ ደፋር እንድትሆኑ፣ እንደ ንስር ከፍ ብላችሁ እንድትበሩ ጸልያለሁ። በእምነት ተመላለሱ። እንደገና እግዚአብሔርን የምታመሰግኑበት እድል ታገኛላችሁ። መልካም የአምልኮ ጊዜ ይሁንላችሁ። እግዚአብሔር ይባርካችሁ።